أنكم تتوكلون على الله حق توكله እንደሚገባው በአላህ ላይ ብትመኩ አሉ ረሱል አለይሂ ሰላቱ ወሰለም ለረዘቀኩም ከማ የርዙቁ الطير በራሪን እንደሚረዝቅ ይረዝቃቸዋል ተግዱ ኺማሳ ወተሩህ ቢጣና ጧት ሆዷ ባዶ ሆኖ ሽልክ ብሎ ትወጣለች ማታ ጥብስቅ ብላ ሆዷ ሙልት ብሎ ትመለሳለች አሉ رواه احمد والترمذي والحاكم وغيره وصححه الالباني رحمه الله تعالى ተወኩል በአላህ ላይ በትክክል የሚመካ ሰው አላህ Subhanahu Wa Ta'ala አያሳጣውም ሪዝቁን እንዴ አላህ እንዴ የኛ ተስፋ አላህ ላይ እኮ ነው ያለው ተስፋችን ሰው እንዴት ይጨነቃል አታስብ ምን ልሆን ነው ምን ልበላ ነው እንዴት ልኖር ነው ተወለደ ይሄ ሁሉ ልጅ እንዴት ላሳድገው ነው እንዴት ልንሆን ነው አሁን ባገባ እንዴት አድርጌ ላሳድራት ነው ጫማ ማን ሊገዛ ነው ቤት ማን ሊከራይ ነው እሺ የሶስት ወር እንኳን ለቺ ነበረ ከአራተኛው ወር ላይ እንደልሆን ነው ላ ኢላሃ ኢላላህ አረ ለላህ ብለህ አረ ቢላሂ አለይክ ተው አረ ተው አትጨነቅ አረ ተው እንደዛ አታድርግ ለኢላሃ ያሉ ጌታ እኮ ነው ያለው አንተ በመንግስት ተስፋ የምታደርግ ሰው እንዴ በግድብ ተስፋ የምታደርግ አንተ በነዳጅ ገና ነዳጅ ወጣል ተብሎ ተስፋ የምታደርግ ሰው በአላህ ቃል ኪዳን ያ አብደላህ ያ አመተ الرحማን እንዴት ነው ሰው አላህ የተስፋ ቃል ሰጥቶት እንደሚጨነቀው وهذه الابيات تنسب للشافعي رحمه الله تعالى اندهال توكلت في رزقي على الله خالقي وايقنت ان الله لا شك رازقي وما بك من رزقي فليس يفوتني ولو كان في قاع البحر العوامق سيأتي به الله العظيم بفضله ولو لم يكن مني اللسان بناطقي ففي أي شيء تذهب النفس حسرة وقد قسم الرحمن رزق الخلائق توكلت في رزقي بس سايتمكچالو على الله خالقي بفترኝ ጌታ ላይ وايقنت እርግጠኛ ነኝ ان الله لا شك رازقي ምንም ጥርጥር የለም አላህ እንደሚሰጠኝ በቃ ይሄ ነው وما بك من رزقي فليس يفوتني አንተ ያስከው ሪዝቂ አንተ ለኔ ያልከው ሪዝቂ አያመልጠኝም ولو كان في قاع البحر العوامق እጥልቅ ውቅያኖስ ውስጥ እንኳን ቢሆን ይመጣታል በሚመጣው አመጣጥ ይመጣታል سيأتي به الله العظيم بفضله ታላቁ ለኢላህ ያሉ ጌታ እሱ በቸርነቱ ያመጣልኛል ፊቃዕ البحر እንኳን العوامق ቢሆን ولو لم يكن من اللسان بناطقي አንደበቴ ባይናገርም አላህ Subhanahu Wa Ta'ala አምጥቶ ሪዝቅን ይሰጠኛል ففي اي شيء تذهب النفس حسرة ለምንድን ነው የኔ ነፍስ እንደዚህ ቁጭት የምትሞላው የምትጨነቀው የምትሰጋው ምን ሊበቃኝ ነው የምለው ለምንድን ነው وقد قسم الرحمن رزق الخلائق አላህ የፍጥረታትን ርዝቅ መድቦ አስቀምጦ እንዴት ነው የምጨነቀው ለምንድን ነው የምጨነቀው ምንድነው የሚያስጨንቀኝ የማይሆን ነገር ነው ይሄ አላደርገውም አይቻልም ነው አይቻልም በአላህ ላይ እንመካ